ሰላም እንዴት ናችሁ? የዛሬ ቪዲዮአችን የቻሌንጅ ቪዲዮ ሲሆን በ100 ብር ቁርስ፣ ምሳ፣ እራት በልተን ለመዋል ሲሆን በ100 ብር ቁርስ፣ ምሳ፣ እራት እናገኛለን ወይስ አናገኝም? ግምታችሁን ኮሜንት ላይ አስቀምጡልኝ። የሆነ ቶሎ የሚያልቅ አይነት ነገር ነበር የመሰለኝ። በጣም አድካሚ ነው። እሺ ዳቦ የለም ተብለን ዳቦ ልገዛ እየሄድኩ ነው። ዳቦ ቤቱ ጋር ደርሻለሁ። እዚህ ነው ያለው ዳቦ አለ። እሺ አንድ ይበቃኝ ግን አይመስለኝም አንድ ዳቦ። ኧረ በስመ አብ አንተ ከሩቅ ቦታ እኮ ነው የመጣው። ዋስኪር ዩቲዩብ እንዴት ናችሁ? ዛሬ ደግሞ ባበደ ቪዲዮ ነው ተመልሼ የመጣሁት። ያው 11 ወር ምናምን ነገር ሆኖኛል ቪዲዮ ከለቀኩኝ። ማስተካከል የነበሩብኝ ነገሮች ነበሩ፣ እነሱን አጀስት ያደረኩ ነበር እና በቅርቡ ባበዱ ቪዲዮዎች ተመልሼ እመጣለሁ። እና የዛሬው ቪዲዮአችን ደግሞ የሚሆነው በ100 ብር ለመዋል ማለት ነው። አንድ ቀን ሙሉ በዚህ 100 ብር እንውላለን። ያውለናል አይውለንም የሚለውንም አንድ ላይ እናያለን እና ደግሞ የሚያጋጥሙን ነገሮችም መንገድ ላይ የምናያቸውንም ሁሉንም ነገር አንድ ላይ እናያለን እንውላለን። እና ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ማየት እንዳረሱ። ወደ ቪዲዮ። እሺ ጋይሶች እየሄድን ነው። ያው 100 ብራችንን ይዘናል እና ደግሞ ሰዓትም አሁን ኦልሞስት 4 ሰዓት ሆኗል እና ሄደን እስኪ አነስ ካለ ቤት ወይ አሳምቡሳ ምናምን ነገር እንበላለን። ብቻ እስኪ ሄደን ያለው ነገር አንድ ላይ እናያለን። ይሄው ጋይሶች የፈለግን ነው። እኛ ሰፈር የለም አሳምቡሳ ምናምን ቤት ሻይ ቤት ምናምን ነገር እና ከኛ ሰፈር ራቅ ብሎ ወደ ላይ አለ። ካልዘጉት ወደዛ ሄደን ደግሞ ካለ እናያለን። ካሊለ ደግሞ እስኪ ሌላም እንፈላልግና ካልሆነም ሻይ ቤት ምናምን ነገር ካጣን ሌላ አነስ ያለ ነገር ፈልገን እንበላለን። እስከ መጨረሻው አብራችን ሁኑ፣ እንፈልግ። እሺ ጋይስ እዚህ የተቃረብን ነው። እስኪ እናያለን። ከዛጉት አለቀልን በቃ። ድጋሚ ወደ ሰፈር ሄደን ምናምን ነገር ከሱቅም ቢሆን ነገር ፈላልገን እንበላለን። ካልሆነ ደግሞ ክፍት ከሆነ እናያለን። እዚህ አካባቢ የምታውቋለን ሻይ ቤት ምናምን ሌላ በቃ ሌላ ካለ ቼክ እናደርጋለን። ይሄኛው ደግሞ ክፍት ከሆነ ገብተን እስኪ ዋጋው ከኛ እንትን ጋር የሚሄድ ከሆነ እሱን እንበላለን። ብቻ ተከታተሉን። ደርሰናል። ያው ስንገባ ደግሞ ያለውን ነገር እናሳያችኋለን። እስከ መጨረሻው ማየት እንዳረሱ። ወደ ቪዲዮ ደርሰናል። ክፍት ነው መሰለኝ። ሻይ ተዘዶ ነው ያለው። ክፍት ነው። ሰው ግን አለ አይመችም። እና ውስጥ ቦታ አጀስት አድርገን እንመለሳለን። አሳምቡሳ አለ አይደል? አንድ አድርገን ሳምቡሳ ዘናል እና ሲመጣልን ደግሞ አንድ ላይ እናያለን። ሰምቶኛል መሰለኝ ቦታው ደስ ሲል። A few minutes later. ሻይ አሳምቡሳ 30 ብር ነው፣ ሻይ 20 ብር። አረ ለበኋላ ይበቃኝ ነገር ስለማይበቃን ሻይ ይቅርና ዋጋውን አይተን ደግሞ እንትን እንላለን። የሚበቃኝ አይመስለኝም። ይሄ ቢያንስ 30 ብር ምናምን ነገር ቢሆን ነው። ይሄን አጫውተን ወደ ሌላ እንትን እንሄዳለን እና ተከተሉን። ይሄ ሁሉ እኔ ነው እንዴ? እና ሳይዙ ግን በጣም ትንሽ ነው። ይሄ ነው ማቆም ጀምራ ከሆነ ብለው 10 ጊዜ አትቀባጥር ላይ
ውሃለን ውሃችንን ጠጥተን ወደ ቤት ማለት ነው። ዋጋው ከ30 የሚያልፍ አይመስለኝም። አልጠይቁትም ዋጋውንም። እዚህ መቶ ጠይቀን ጉዳችንን እናያለን። ከዛ ካለፈ ለቀጣዮቹ ያዝገናል እና 30 ምናምን ብር ከሆነ ሻሽ ነው። ለሌላው ይበቃናል ብለን ተስፋ እናደርጋለን። እስከ ቪዲዮ መጨረሻ ማየት እንዳትረሱ። አትጠገብኩ ያስለውን የራሽን ላውጣና ሀያ ብር ነው። ንቦቹ ሲያስፈሩ Six months later. መቶ ብር እኮ የሰጠሁት። አመሰግናለሁ። ኢትዮጵያዊነት፣ መልካምነት። ጄቲቪ ኢትዮጵያ። ትንሽ እረፍት እናድርግ። የበላነው ይፈጭ ትላለህ። አሳምቡሳው 20 ብር ነው። 80 ብር ቀርቶናል እና ለበኋላውም እንደውም አሪፍ ነው የሆነልን። እኔ እንደውም 30 ብር ነበር የጠበቅኩት፣ 20 ብር ነው እና ለበኋላው እስኪ ይበቃናል ብዬ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ ማየት እንዳትረሱ። አሁን ደግሞ ወደ ቤት እንሄድና ትንሽ ቆይተን ለምሳ ደግሞ እንወጣለን ተመልሰን እና እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ ይኸው ጋይሶች በልተን ወተናል። አተዘጭ ነው ያልኩት ማለት ነው እና እስከ በኋላ ቆየናል ብዬ ተስፋ አደርጋለሁ። የቀረውን ደግሞ እስኪ ወደ ቤት ሄደን ትንሽ እረፍት አድርገን ለምሳ ሰዓት ደግሞ ተመልሰን እንወጣለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ ጋይሶች ይኸውና ፋይናሊ ሰፈር ደርሰናል። አሁን የቀረችን ይኸው 80 ብር ነው እና አሁን ሰፈር ደርሰናል። ቤት እንገባና ትንሽ አረፍ ብለን ቆይተን ለምሳ ደግሞ ተመልሰን እንወጣለን እና ያለውን ነገርም አንድ ላይ እናያለን። ያው እናገኛለን አናገኝም የሚለውን በዚህ ብር አብቃቅተን እና ያው እስከ ማታ እናያለን። ምሳ እና እራት ነው የሚቀረው። ቁርሱን በልተናል። አሁን ደግሞ ምሳ ሰዓት ሲደርስ ምሳ እንወጣለን። ከዛ በኋላ ደግሞ እራት ደግሞ እንዴት እንደምንሆን አንድ ላይ እናያለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ማየት እንዳትረሱ። ለምሳ ተመልሰን እንገናኝ። እሺ ጋይስ ይኸውና እንደምታዩት ቤት ገብቻለሁ። ተዘርግፌ ነው ያለሁት። መንገዱ አድካሚ ነበረ። እዚህ አካባቢ አነስ ያሉ ቤቶች የሉምና እሱን ፍለጋ ብለን ሩቅ ቦታ ሄደን ነበረ የበላ ነው እና ብሩም አሪፍ ነበረ። አሳምቡሳውን በጣም ነው የጣፍጠው የምር። ሳይዟም ትንሽ አነስ ትላለች፣ ግን በ20 ብር በቂ ነው ሳይዙ ምናምን ነገር እና አሁን ደግሞ እስኪ ትንሽ ልተኛና እንቅልፌን ከዛ በኋላ 6 ሰዓት ሲሆን ወይ 7 ሰዓት ወይ 6 ሰዓት ሲሆን ወጣ ብለን ደግሞ ምሳ ፈለግ አድርገን እንበላለን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ማየት እንዳትረሱ። ወደ ቪዲዮ ተነስተናል። ሰዓትም እንደምታዩት ከ40 ሆኗል። 7 ሰዓት ከ40 እና ጓደኛዬ ጋርም ደውዬለታለሁ መጣው ብሎኛል። እሱ ይምጣና አንድ ላይ ደግሞ ወጥተን ምሳ እንፈልጋለን። እናገኝ አናገኝ የሚለውንም ያው አንድ ላይ እናያለን። እናገኛለን ብለን ተስፋ እናደርጋለን እና በቃ ጓደኛዬ ከመጣ በኋላ ያለው ነገር አንድ ላይ እናያለን።
ወደ ቪዲዮ። እሺ ጋይስ ወተናል ከቤት ካሜራማናችንን ደውዬለት የመጣው ነው ምናምን ነገር ብሎኛል። ወደ እሱ ጋር እንሄድና እሱን ካገኘነው በኋላ አንድ ላይ ሆነን ወደ ምግብ ቦታ እንሄዳለን። ላይክ ሼር ሰብስክራይብ ያደርጋችሁ። የቀን ቪዲዮ በጣም ከባድ ነው። እኔ እንደጠበቅኩት አልሆነልኝም ታውቃላችሁ። የሆነ ብሎ የሚያልቅ አይነት ነገር ነበር የመሰለኝ። በጣም አድካሚ ነው። በዛ ላይ ደግሞ የ100 ብር ቻሌንጅ ላይ ምናምን ነገር ስላለን አዝግ ነው እና ቀጣይ ደግሞ ከሱ ዝቅ ለማድረግ ከባድ ነው። ግን ሌላ ቻሌንጆች ምናምን ነገር እንደሞክርላችሁ የምፈልጉትን ቻሌንጆች ኮሜንት ላይ አስቀምጡልኝ። ራንደምሊ አንዱን መርጬ ቻሌንጁን ሞክረዋለሁ እና በቃ ካሜራማናችንን እንጠብቃለን። እሱ ከመጣ በኋላ እንገናኛለን። እሺ ተገናኝተናል ከካሜራማናችን ጋር እና አንድ ቅድም ያየነው ቤት አለ። እዛ ሄደን ደግሞ ካላቸው አንዱን መርጠን ረከስ የሚለውን እንበላለን። እንሂድ። እሺ ጋይስ ይሁን አሁን ቅድም ስናልፍ ምናምን ነገር ያየነው አነስ ያለች ቤት ነበረች እና ቅድም የመጣንበት መንገድ ነው። ድጋሚ ነው ያ መንገድ ተመልሰን የመጣ ነው እና ቦታውን ላሳያችሁ። ቆይ ያው እዛ ጋ ነው አነስ ያለች ቤት ነገር ናት። እዛ ሄደን እስኪ አነስ ያለ ነገር ካለ ከኛ ጋር የሚሄድ ከኛ ብር ጋር የሚሄድ ካለ እስኪ እናያለን እንሻለን። ከዛ በኋላ ቼክ አድርገን የሚሆን ከሆነ እዛው ምሳችንን በልተን እንወጣለን። አይ 100 ብር ማታሳየን ነገር የለም። ና ነፍሰናል። እንገባለን። ሰላም አለን። ሰው የለም እንዴ? ወታለች ቆያለች እንዴ? ምሳ ለመብላት ነበር። አቆየ እሺ። አይ ትባን ወታለች ምናምን ነገር ተብለን ይኸውና የጠበቅናት ነው። እሷ ከመጣች በኋላ ካለ እንበላለን፣ ካሌለ ደግሞ ሌላ ቦታ እንፈልጋለን እና አብራችሁ ለነሱ ምሳ ቶሎ በይ ለጋጊና ባንትለ ለምሳሌ መጥተን አምባሽ ወደደበታል 25 ብር አንዱን ለበኋላ ይበቃናል። ለበኋላ ይበቃናል። ለቪዲዮ ነበር። በ100 ብር ለማዋል ማለት ነው። ቅርብ ቦታ አለ እዚህ ዳቦ ያው ዳቦ ቤት አለ። እሺ እንትኑን አቮካዶ ተሰርቶ ነው ይዛችሁ የምትሄዱት አይደል? እዚሁ ነው በፍሬ አይሰራም። ተሰርቶ ነው የሚቀርቡት። ይስራው እሺ ሻውቂው እሺ ዳቦ የለም ተብለን ዳቦ ልገዛ እየሄድኩ ነው። አምባሻ ነበረ 25 ብር አለችኝ። 25 ብር ደግሞ አይበቃም ለዳቦ። አቮካዶ ስሪልም ብያት 40 ብር አለችኝ። አቮካዶን እየሰራች ነው እና በቃ ዳቦን እንገዛና አንድ ዳቦ በቂ ነው ብዬ አስባለሁ። ካልሆነ አንድ ጨምረን እስኪ እንደሚሆን እናደርጋለን። እስኪ ቼክ እናደርገዋለን። ብቻ ተከተሉኝ ጋይስ። የተሻገርን ነው ዜብራ ዳቦ ቤቱ ጋር ደርሻለሁ። እዚህ ነው ያለው። እስኪ አገኘን ገዝተን እንሄዳለን። አንድ ይበቃኛል መሰለኝ። እሺ ሰላም ዳቦ አለ? እሺ አንድ ዳቦን ገዝተናል።
ብቻ ይበቃኝ ግን አይመስለኝም አንድ ዳቦ ያው ምንም ማድረግ አይቻልም ለበኋላ ጭራሽ ነው የማይበቃን እና ብቻ ባቂ ደም በኋላ እና ያለን ይብቃን አይብቃ የሚለው እና ፀሐዩ በስመ አብ የሰሞኑን ፀሐይ ይለያል ነው የምላችሁ ካተልኩ ጠቆርኩታ ያላችሁ አለሳለ የሰራችልኝ ነው ብቻ ከባድ ነው ቻሌንጁ ራሱ አዝግ የሆነ ቻሌንጅ ብቻ እስከ በኋላ ምን ቆይ ይሁን አይሁን የሚለውን እስኪ አንድ ላይ እናያለን በቃ ደርሻለሁ ከሰራልን በኋላ ቀርቦልን እናያለን ይብቃን አይብቃን የሚለውን እና ተከታተሉ አልቀላቀልኩም ይቀላቀል ችግር የለም አንተ ያምራሉ ነቱን እንዴት እንደሚያምሩ ከረሩ እሺ ጋይስ በልተን ጨርሰናል አሁን ደግሞ ከፍለን እንውጣና ማታ ደግሞ መሸት ሲል ለራት ደግሞ ተመልሰን እንውጣለን ስንት ነበር ያቺ 40 ነው ይልክተስ ምኞታችሁን አሳካላችሁ እሺ እኛም እናመሰግናለን ያውን 30 ብር ቀርቷል በሱ ደግሞ ራሱ እንበላለን እሺ እናመሰግናለን እሺ እና በልተን ጨርሰናል ብዙም አልጠገብንም ያው ውሃ ስንጠጣ ትንሽ ያዛርጉናል እና ያው የቀረችን 30 ብር ናት ራስ ደግሞ በሱ የምናገኝ ከሆነ ወጣ ብለን ቼክ እናደርጋለን እና አሁን ወደ ሰፈር እንመለስና ትንሽ ቆይተን ደግሞ ለራት ተመልሰን እንወጣለን እና ተከተሉ አሁን ጋይስ ከ100 ብር ላይ 30 ብር ነው የቀረን እና አሁን ወደ ሰፈር የተመለስን ነው እስኪ ራሱን እንዴት እንደምንሆን አላውቅም 30 ብር ይብቃን አይብቃን ገና አላውቅም ይበቃንም አይመስለኝም እና እስኪ እንሞክራለን እንደምንም ፈላልገን 30 ብር ራት በልተን ዘጭ ብለን እንገባለን እና ላይክ ሼር ሰብስክራይብ እያደረጋችሁ እስካሁን ደግሞ የተከታተላችሁ እንደነበራችሁ በጣም ነው የማመሰግነው እና በቃ ሰፈር ሄደን ከትንሽ ሰዓታት በኋላ ለራት ደግሞ ተመልሰን እንወጣለን እና ላይክ ያደርጋችሁ 6 hours later እሺ ጋይስ መሽቷል አሁን ጨራርሞ ዝናብ ምናምን ነገር ዘንቦ ነበረ እና ሰዓትም 1 ሰዓት ከምናምን ከሩብ ምናምን ነገር ነው እና ያው 30 ብራችንን ይዘናል ለራት ደግሞ እስኪ ወጣ ብለን እስኪ በዚህ ብር የሚበቃን ካለ አይተን እንገዛለን ካልሆነ ደግሞ እስኪ የምናደርገውን አንድ ላይ እናያለን እና እንሂድና ሲፈለግ አድርገን እመለሳለሁ ሰምሩሳ እሺ ጋይሶች እና ሳምሶን ገዝተናል ያው ያለው እሱ ነው እዛ ደግሞ ስገዛ ያልቀረስኩት አይመችም ነበር ሰው በጣም ብዙ ሰው ስለነበር ለመቅረጽ አልተመቸኝም ነበር እና ያው ሳምሶን ጀማል የሆነ ቦታ ቁጭ ብለን እንበለዋለን እና ከደረስን በኋላ ደግሞ እንበለዋለን እሺ ጋይስ እና ሳምቡሳችንን ይዘን የበላን ያለነው ራት ጠዋት ቁርስ አሳምቡሳ ምሳ ደግሞ አቮካዶ በዳቦ ራት ደግሞ ያው ሳምቡሳችንን ይዘን ያለነው ያው ምክንያቱም ሌላ የሚችልልን ነገር የለም እና አርካሚ ቀን ነበረ በጣም አዝግ የሆነ ነገር ነው በ100 ብር ለማዋል በጣም ከባድ ነው እኔ እንደውም በቃ ቀላል መስሎኝ ነበረ ግን በጣም ከባድ ነው እና እንደምንም ያው ራት ሰዓት ደርሰናል ራት ያው ሳምቡሳችንን ይበላል ነው እና አጠቃላይ የፈጀው 100 ብር ነው ጠዋት 20 ብር ሳምቡሳ
ምሳ ደግሞ 50 ብር አቮካዶ በዳቦ አሁን ደግሞ ራት ደግሞ አሳምቡሳችንን በ30 ብር ማለት ነው። እና በሌላ ቪዲዮ እስክንገናኝ ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ቻው።